አትርሱ። አንድ ቀን አለመኖር አለ፣ አንድ ቀን አለመጾም አለ፣ አንድ ቀን አለመጸለይ አለ፣ አንድ ቀን ፈልጋችሁ አለመስገድ አለ። አንድ ቀን የተከፈተልን የሁላችንም መንግስተ ሰማያትን የምንወርስባት የመዳን ደጅ ትዘጋለች። ከሞትክ በኋላ ምንም ልታመጣ አትችልም። ካለፍክ በኋላ ምንም ልትሆን አትችልም። ክርስቲያኖች መኖር የምትፈልጉትን ክርስቲያናዊ ህይወት፣ መንፈሳዊ ህይወት ሳትኖሩት ሞት እንዳይቀድማችሁ፣ ሳትኖሩት ዓለሙ ያታላችሁ። እውነቴን ነው የምላችሁ። በጣም የምንኖርበት ጊዜ ፈተናውን ያከበደው ፈተናው በጣም የሚከብድ ስለሆነ አይደለም። ከፈተናው ክብደት በላይ የእግዚአብሔርን አሻጋሪነት እኛ ሁላችንም ስለረሳ ነው። እናንተ ማናችሁ ተብላችሁ ተጠየቁ። ልክ እንደ ቅዱስ ቂርቆስ እኔ ክርስቲያን ነኝ የምትሉት እግዚአብሔር ለኛ ባህርን ከፍሎ ያሻገረን አይደለም፣ በእሳትና በውሃ መካከልም ያሳለፈን። ችግሮቻችን ገዝፈው ይታዩናል እንጂ ከችግራችን በላይ የእግዚአብሔር ድል አድራጊነት ሊታየን ያስፈልጋል። ይህን የምናይበትን አይን ለሁላችን አምላካችን ይስጥ።